ሰላም የተከበራችሁና የተወደዳችሁ ተመልካቾቻችን ወደ ቀድሞ ከፍታችን እንመለስ ብለን የጀመርነው ፕሮግራም ይዘንላችሁ መጥተናል። እንደምንሰነበታችሁ ሰላም ጤና ይስጥልን። ይህ ውድ ፕሮግራም ስለምትከታተሉን በቅድሚያ እጅግ አድርገን እናመሰግናለን። እንግዲህ በአንጋፋ ዩኒቨርሲቲ በሰላም ዩኒቨርሲቲ ጎንደር የፖለቲካል ሳይንስ ኤንድ ኢንተርናሽናል ሪሌሽን ተማሪዎች ነን። ወደ ቀድሞ ከፍታችን እንመለስ ብለን እያዘጋጀንላችሁ የምንገኘውን ፕሮግራሙን ይዘንላችሁ የመጣን ማለት ነው። እስከ ፍጻሜው ድረስ አብራችሁን ቆዩ፣ በታላቅ ደስታ እንጋብዛችኋለን ማለት ነው። አብራችሁን ቆዩ። እንግዲህ ወደ ቀደመ ከፍታችን እንመለስ ብለን እየተወያየን እንገኛለን ማለት ነው። ታዲያ ዛሬ ልናነሳው የወደድነው የቀድሞ ከፍታችን ምን ነበረ? ኢትዮጵያውያን ስንባል ምን ማለት ነው? ይህን ሀሳብ ልናነሳ የፈለግነውን ስለምን ነው የሚሉትን ሀሳቦች እናነሳለን ማለት ነው። እና በዛሬው ዕለት ከናሽናሊዝም ጋር ተያይዞ ልናነሳላችሁ የወደድነው ሀሳብ አለ ማለት ነው። ስለዚህ አብራችሁን ቀጥሉ፣ ይመቻችሁ። ተማሪ አብርሃም ወደ ቀደመ ከፍታችን እንመለስ ስንል የቀደመ ከፍታችን ምን ነበር የሚሉትን ጉዳዮች እስኪ ለማንሳት እንሞክር። አመሰግናለሁ። በመጀመሪያ ሰላም እናንተ ይሁን። ተመልሰን መጥተናል። በየዕለቱ የምናቀርብላችሁ ፖለቲካ ፕሮግራም ነው። እንግዲህ ዛሬ ልንላችሁ የቀረብነው ርዕሰ ጉዳይ የትናንትናው ከፍታችን በተመለከተ ብሔርተኝነት ለትናንትናው ከፍታችንና ለዛሬውስ ድክመታችን ምን አይነት አስተዋጽኦ አለው የሚለው ጉዳይ ነው። እንግዲህ ትናንትና ለመግለጽ እንደሞከርነው ኢትዮጵያ እንግዲህ ትልቅ ከፍታ እንዳላት ሁላችንም በአፈ ታሪክም በተጻፈልን ታሪክም አንብበናል። በርካታ ጸሐፍቶችም ጽፈው አልፈውታል። እኛን ተውንና በርካታ የታሪክ ምሁራን ስለ ኢትዮጵያ ጽፈውታል። ኢጣሊኳን ሳትቀር መስክረውለታል ስለ ኢትዮጵያዊነት ማለት ነው። መጽሐፍ ቅዱስን በዛው ልክ ያወሰዋል ማለት ነው። እና እንግዲህ ትናንትና ከፍታችን ስናነሳ ትልቅ ለኢትዮጵያ ፋይዳ የሰሩ ኢትዮጵያውያኖችን አንረሳም። ከእነሱም መካከል ቴዎድሮስን ማንሳት እንችላለን። ሞደርን ኢትዮጵያን ሂስትሪ ወይም ዘመናዊ የኢትዮጵያ ታሪክ እንዲጀመር የመሰረት ድንጋይ እየጣሉ ታላቅ አባታችን የታሪክ ባለውለታችን አፄ ቴዎድሮስ ካሳ ኃይሉን እናነሳለን። ከዛም ደግሞ ዩኒፊኬሽን ኢትዮጵያን ለመስራትም ትልቅ አስተዋጽኦ ያበረከቱ ከደቡብ እስከ ሰሜን ከምስራቅ እስከ ምዕራብ ድረስ ተዋግተው በሰላማዊ መንገድም በኃይልም ኢትዮጵያን አንድ ለማድረግ እንግዲህ ትልቅ ስራ የሰሩ ባለውለታዎች አሉ። ይህ እንዳለው ነው እንግዲህ ምንድነው ብሔርተኝነት ከዛሬው እና ድክመታችን እና ትናንትናው እድገታችን ምን አይነት ተስፋ አለ ስንል እንግዲህ ጥሬ ትርጉሙ ብሔርተኝነት ወይም ናሽናሊዝም የምንለው አንድን ብሔር ወይም አንድን ማህበረሰብ አጥብቆ መውደድ ማለት ነው። ብሔርን ስናነሳ ወይም ናሽናሊዝም ስናነሳ ኔሽን ይነሳል። ኔሽን ሲነሳ ስቴት ይነሳል። ሁለቶች የማይቀሩ ናቸው ናሽናሊዝም ስናነሳ እና በኢትዮጵያ ናሽናሊዝም ምንድነው? እንግዲህ ኢትዮጵያ መልቲ ኔሽን ስቴት ናት። የተለያዩ ብሔር ብሔረሰቦች ህዝቦች የሚኖሩባት ሀገር ናት። ከ80 በላይ ኔሽን አላት ተብሎ እስካሁን በተደረገው ጥናት የሚያሳየው። ከዚህ በኋላ የሚፈጠረው አይታወቅም። እና ይሄ ለእኛ እድገታችን ምንድነው? እንግዲህ ትናንትና ይህ ናሽናሊዝም የምንለው ብሔርተኝነት ቅድም እንዳልኳችሁ ኢትዮጵያን አንድ ለማድረግ ነው። ኢትዮጵያ ይዝም የሚመስል ናሽናሊዝም ኢትዮጵያን የሚመስል ማለት ነው። ለዛም ነው አባቶቻችን ታግለው አንድ ኢትዮጵያ የሚመስሉ። ይህን ቴዎድሮስ ያሰው ስለዚህ ናሽናሊዝም ሲነሳ ቴዎድሮስ ይነሳል። ምክንያቱም እንግዲህ ቴዎድሮስ ኢትዮጵያ አንድ ለማድረግ የተነሳበት ዋናው ምክንያት አዘባቱ ደባሪቅ ላይ በእንግሊዞችን ስሬስ ፊትል ሲደረግ ከዛ ትምህርት ተማሪ ምንድነው የተማረው? ኢትዮጵያ ላይ በዛን ሰዓት ዘመነ መሳፍንት ፒክ የሆነበት ነው። ሪጂናል ሎርድስ ፓወሩ ሀይ የሆነበት፣ ሴንትራል ፓወሩ ግን በጣም የቀዘቀዘበት ነው። ስለዚህ ይህንን በማየት ቴዎድሮስ ኢትዮጵያን አንድ በማድረግ
ጥላቶቿን መዋጋት አለብኝ። በዛን ሰዓት ግብፅ ስትሮንግ ነበረች፣ ምክንያቱም አንድ ነበረች። ነገር ግን ወደኛ ስንመጣ በዛ ሰዓት በ1855 በፊት በነበረው ታሪክ ላይ ዘመነ መሳፍንት ነበር። የፖለቲካል ኢኮኖሚካል ሶሻል ዲስኦርደር የነበረበት ሲቪል ዋር የነበረበት ሰዓት ነበር። ያንን በማየት ስለ ብሔርተኝነት ተቆርቁረው ኢትዮጵያን መመስረት ጀመሩ ማለት ነው። ናሽናሊዝም በዋናነት ኢትዮጵያ ላይ መስራት የጀመረው በዚህ ሰዓት ነው እና እሳቸው ጀመሩት። ቴዎድሮስ በምኒልክ ዘመን ጊዜ ተጠናቀቀ ማለት ነው። ይሄ በቀድሞ ያለው ከፍታችን ያሳያል ኢትዮጵያን የመመስረት። ለምሳሌ ናሽናሊዝም ማንሳት እንትን ናሽናሊዝም ዩኒፊኬሽን ኦፍ ኢጣሊ፣ ዩኒፊኬሽን ኦፍ ጀርመን ላይ ስንሄድ እንግዲህ ሀገር ለመመስረት ነው። ታላቋን ኢጣሊ ለመመስረት ነው ናሽናሊዝም እንቅስቃሴ ያደርጋል። ልክ እንደዛ ሁሉ ቴዎድሮስ ያስታውሳል። በዛ ሰዓት ልክ ታሪክ አብረን እንድንሰራ እንዲወራልን አድርገውናል ማለት ነው። እና ናሽናሊዝም ዋናው ኮንሰፕት ምንድን ነው? አንድን ሀገር መመስረት፣ አንድን ሀገር አንድን ብሔር አጥብቆ መውደድ ነው። ኔሽን ማለት ተመሳሳይ ሆሞጂነስ የሆነ ሪሊጅን፣ ካልቸር፣ አይዴንቲቲ ያለበት ነው። ይህ ከዚህ አንጻር ናሽናሊዝም በውስጥ ያንን ብሔር አጥብቆ መውደድ ነው። ስለዚህ ናሽናሊዝምን በዚህ ልክ ገልጸዋለሁ። ተመልሼ መጣ ይመስለኛል። ወደ አንድ ጓደኛ አባይ እጅግ አድርገን እናመሰግናለን። አበበ እስኪ ስለ ናሽናሊዝም ከማውራት በፊት ወንድማችን የገለጸው ነበረ ኢትዮጵያ መልቲ ኔሽን ስቴት ናት ሲል ነበር እና ታዲያ አሁን የሚታየው ነገር ትንሽ የሚያሳፍር ነገር አለ ማለት መልቲ ኔሽን ከሆነች ታዲያ እንግዲህ ልዩነት ውበት ነው። እንደሚታወቀው ለምሳሌ ወደ አዝርቶች ሄደን አበባዎችን በምናይበት ጊዜ የተለያዩ አበባዎችን ማየት ስንችል በጣም ሳቲስፋክሽናችን ይጨምራል ማለት ነው። አንድ አይነት አበባ ብቻ ካየን ግን፣ ስለዚህ ልዩነት በጣም ውበት ነው። ታዲያ ልዩነታችን ለውድቀታችን መሰረት የሆነ ሆኖ ይታየኛል እና መልቲ ኔሽን ስቴት ናት። ታዲያ መልቲ ኔሽን ስቴት መሆኗ ጥቅሙ ምን ነበረ? ያን ጥቅም ትተን እስከዚህ የደረስንበት ነገር ምንድን ነው? እና ናሽናሊዝም የሚለውን በዛው ምትገልጽ እወዳለሁ። ድጉላ ተሰጥቻለሁ። አመሰግናለሁ ጓደኞቼ፣ አመሰግናለሁ። ያው እንዳቀረቡት ወንድሞቼ ስለ ናሽናሊዝም ነው የምናወራው። ናሽናሊዝም አጠቃላይ በሀገራችን ከፍታ ያው ከረሱ በጣም የሀገራችን ከፍታ የታሪካችን ከፍታ መመለስ ነው እና ምንድን ነው አንድ ኢትዮጵያ የብሔር ብሔረሰቦች ይዞት መገኛ የድንቅ ሀገር መገኛ ናት። ይህም የታወቀ ማጠቃላይ ምን ሊፈታናት ድንቅ የሆነ ሀገር ኢትዮጵያችን ናት። ስለዚህ ብሔርተኝነት አጠቃላይ በሀገሪቱ በርካታ አስተዋጽኦችን አበርክቷል እና ደግሞ ደካማ ጎኖች ሊኖሩት ይችላሉ። አጠቃላይ እኛ መልቲናሽናልነት ስንል ከቀደምታችን ስንነሳ አጠቃላይ ምንድነው በአሁኑ ሰዓት ያለውና በሁለተኛው ያለውን አጠቃላይ ሪፍሬሽ ስናደርግ አጠቃላይ እኛ ብሔርተኝነት ላይ ስናስብ አጠቃላይ ከምን አንጻር ወደነው በሪጅን ደረጃ እና አጠቃላይ በጎጥ ደረጃ ወይም በጎሳ ላይ ነው። ይሄ በጎሳ መለያታችን የቀድሞ ታሪካችን ያደረዝዝ ነገር ነው። ስለዚህ በቀደምት ሰዓት ጀግኖች አባቶቻችን ያደረጉት መስዋዕትና የከፈሉት አስተዋጽኦ በጣም የሚደንቅና የሚገርም ነው። ከሌሎች ከመነሳ አጠቃላይ ምንድነው ያውን የቀደሙ ሳለያየው በጣም ልዩነትና በጣም የወረደ ልዩነት አለ ብለው ቀደምት ኢትዮጵያ አንድ ናት፣ በጣም ዩናይትድ ናት። ምንድነው ዩናይትድ የሆነበት አጠቃላይ በዘመነ ምኒልክ ምን ሰራ? በምኒልክ አጠቃላይ ምንድነው የሰራው ምክንያት ምንድነው? አጠቃላይ ብሔርተኝነት ማለት ከተሳሳ መጀመሪያ ስንነሳ የሱን ማውራት ይቆይና አጠቃላይ ብሔርተኝነት አጠቃላይ ምንድነው ማለት? ብሔርተኝነት በነገራችን አጠቃላይ ምንድነው አንድ ሀገር የበላይ ሆና የሌሎችን ሀገር የበታች መሰለ። ብሔርተኝነት ማለት አጠቃላይ የሚነሳ በጎሳ ወይም በሪጅን ሳይሆን በምን መነሳት ያለበት ያጠቃላይ በሀገር ደረጃ ነው። ስለዚህ ኢትዮጵያ አንድ ሀገር ናት። ስለዚህ ኢትዮጵያ አንድ ብሔርተኝነት መመስረት አለባት። ስለዚህ የቀደመው ታሪካችን ደግሞ የመሰረተው ይሄ ነው። ምንድነው ብሔርተኝነት በነገራችን ላይ በአንደኛው ዓለም ጦርነትና በሁለተኛው ዓለም ጦርነት መነሻ ኮዝ ወይ መነሻው ነው። ብሔርተኝነት ማለት አጠቃላይ ምንድነው አንድ ሀገር የበላይ ሆና የተለያዩ ኢንፍራስትራክቸር አላት፣ የተለያየ ሪሶርስ አላት፣ በተለያየ ህገ መንግስት እንድትመራ በተለያየ ስራዎች ተመርታ ነገር ግን ሌላ ሀገር ጣልቃ ትገባባት የዛ ንጭቁን። ስለዚህ ብሔርተኝነት ማለት ምንድነው አንድ ሀገር የበላይ ሆኖ የሌላውን የበታች አድርጎ ማየት ነው። ከዚህ ማስመልከቱ አጠቃላይ ምንድነው እኛ በቀድሞ ከፍታችን እንመለስ ስንል
በአሁኑ ያለው አጠቃላይ ብሔርተኝነት ስናየው አጠቃላይ ምንድነው እኛ የምናስበው ምንድነው ብሔርተኝነት ስንለው ኢትዮጵያን እንከፋፍለታለን። ከሪጅን አንጻር አማራ፣ ኦሮሞ፣ ትግራይ፣ ደቡብ፣ ሶማሌ እያልን እንከፋፍላለን። ይህ መከፋፈላችን በጣም ችግር ነው። ብሔርተኝነት ማለት አንድ ሀገር፣ አንድ ኢትዮጵያ። ስለዚህ አንድ ኢትዮጵያ በአንድ ከሆነች የተለያዩ ነገሮችን ሌሎች ሀገሮች የሚጨቁሟትን የምታስወግድ አካል ትሆናለች። ከዚህ በርካታ አስተዋጽኦችን ያበረከቱ አባቶቻችን አሉ። ማን ማንሳት ያስፈልገኛል? አፄ ምኒልክ እናንሳ። አፄ ምኒልክ አጠቃላይ ምንድን ነው የሀገርን ነፃነት የሀገርን ኩራት ከአምባላጌ ጀምሮ እስከ መቅደላ፣ ከአምባላጌ ጀምሮ እስከ መቀሌ፣ ከመቀሌ ጀምሮ እስከ አድዋ በርካታ ስራዎችን ሰርቷል። ይህ ምንድን ነው አጠቃላይ ምንድን ነው ብሔርተኝነት አለ ማለት አጠቃላይ እሱ አፄ ምኒልክ ብሔርተኝነት ተጠቅሟል። የተጠቀሙበት ምክንያት ምንድን ነው ከተባለ እሱ ምንድነው አጠቃላይ ሀገር ሙሉን አንድ አደረገ። ስለዚህ አንድ ሀገር አንድ ኢትዮጵያ መሰረተ። ከመሰረተም በኋላ የተለያዩ የውጭ ሀገሮች ኢትዮጵያን ለመድፋት ወይም ኢትዮጵያን ለማሸነፍ ኢጣሊያን መዋሰድ ይቻላል። ኢጣሊያን ለመጀመሪያ በነገራችን ላይ የጣሊያን ብሔርተኝነትን ኢትዮጵያን የበታች አድርጋ የበሌውና የመሰረተችበት አመለካከት ነበር እና የሀገራችን በጣም ጀግና አባታችን ኢትዮጵያን አንድ በማድረግ ኢትዮጵያን ወደ ዲቨሎፕመንት በማድረስ በርካታ ነገሮችን በመስራት እሱ ጣሊያን እንዳትመተው ወይም ጣሊያን በእኛ እንዳንገዛ የነፃነት ሀገር እንድናደርግ አድርጎናል። አጠቃላይ እሱ ምንድነው ከዛም አልፎ ምኒልክ በሚያረጅበትና ወይም አጠቃላይ ምንድነው የስልጣን ዘመኑ ወይም በሚያረጅበት አካባቢ አጠቃላይ ምንድነው 3 ሀገሮችን ያከፋፍለውናል። ብርትሽን ማንሳት ይቻላል፣ ፈረንሳይን ማንሳት ይቻላል፣ ጣሊያን ማንሳት ይቻላል። ይሄ አጠቃላይ ምንድነው ኢትዮጵያን አንድ ለማድረግ ምኒልክ በርካታ ስራዎችን ሰርቷል። የመጀመሪያው ሚኒስትሪ ሲስተም አቋቁሟል። ያቋቋሙ ምንድነው አጠቃላይ በርካታ የውጭ ኃይሎች መጠው እኛን የሀገራችን ኢትዮጵያ ባህል ወግና አጠቃላይ የኢትዮጵያን መጠው እንዳይወርሷት በሚል የሚኒስትሪ ሲስተም አቋቋሟል። ፊታውራሪ ሀብተ ጊዮርጊስ ማንሳት ይቻላል። ፊታውራሪ ሀብተ ጊዮርጊስ አጠቃላይ ሾመታል። ለምን ያሾሙ? የመከላከያ ሚኒስትር ነው እንደሚባለው ሁሉ ፊታውራሪ ሀብተ ጊዮርጊስ ማለት በዛ ሰዓት በ1906 በጣም በርካታ አስተዋጽኦ ያበረከተ ሰው ነው እና አንደኛ የሚኒስትሪ ፊታውራሪ ሀብተ ጊዮርጊስ መሾም፣ ሁለተኛ ደግሞ አጠቃላይ ምንድነው የሀገሪቱን መሪ እሱ እያለ የሀገሪቱን መሪ ማን ይሆናል ብሎ ልጅ ኢያሱን ሹሟል። ልጅ ኢያሱን የሾመበት ምክንያት አጠቃላይ በምክንያት ነው። ምክንያቱም አጠቃላይ ልጅ ኢያሱ በወሎ ማለት አጠቃላይ ሀገራችን እንዳንከፋፈል ሀገራችን ልጅ ኢያሱ ነገሰ ብሎ የተለያየ ብሔርተኝነት ወይም የተለያየ የስልጣን ጎሳ እንዳይመጣ ብሎ ልጅ ኢያሱን ከተለያዩ ዘሮች አሳበቀና በወሎ፣ በጎንደር፣ በጎጃም፣ በሸዋ ዘረኛ ወይም የዛ አገር ትውልድ ነው በማለት እሱን ማቋቋም ጀምሮ እሱን ወደ መሪነት ማቋቋሙ ይሄ የአንድነታችን ምልክት ነው። እና ከሱ በላይ እሱ ህፃን ነው። 1906 መንገሱ እሱ በጣም ህፃን ነው። ነገር ግን በርካታ የእሱ ተውስ የሚበልጡ ሰዎች ነበሩ። ነገር ግን የነዛ ሰዎች አጠቃላይ ምንድነው አንድ ፐርሰናሊቲ ሰው በሸዋ እንደቀር ወይም በሸዋ በወሎ በጎጃም ብሎ እንደከፋፈለ ብሎ ከሙሉ ዝምድና በማሳበቅ በርካታ ሰዎች ተሰጥቷል። ይሄ መስራቱ ለኛ ለአሁን ታሪካችን ምን ልዩነት ፈጠረ? አሁን በአሁኑ ሰዓት ግን ስናየው ምን ነገር ነው የተፈጠረብን? ብሔርተኝነት የመጣ አጠቃላይነት ሪጅናል አማራ ክልል አንድ ስቴት ነው፣ ትግራይ ክልል አንድ ስቴት ነው፣ ኦሮሚያ ክልል አንድ ስቴት ነው። ይሄን እንደ ስቴት ይፈጠር። ነገር ግን ብሔርተኝነት ማለት አንድ ስቴት ሆኖ ሌሎች ሀገሮች እንደጨቁንን እነዛን መከላከል ነው። ስለዚህ ብሔርተኝነት ማለት ከአሁኑ ሪጅናል ወይም ከአሁኑ ጋር መከፋፈል አይጠበቅብንም። ስለዚህ አንድነታችን አስመልክተን በአንድ እንደምንኖር ተስፋ አደርጋለሁ። በርካታ ነገሮች እንዘረዝራለን። አመሰግናለሁ። ተጨማሪ ካላቸው ወንድሞችን አመሰግናለሁ። እጅግ አድርገን እናመሰግናለን። አብራችሁ ስለምትቆዩ እጅግ አድርገን እንወዳቸዋለን። አብራችሁን ቀጥሉ። ተማሪ አብርሃም ስለ ናሽናሊዝም ትርጉም ዝርዝር ሀሳቦችን በአጭሩ ይሰጠናል ማለት ነው። ወደ እሱ ወስዳቸዋለን። እሺ፣ ናሽናሊዝም እንግዲህ ሲናገር ቆይቷል። የሚጨምረው ነገር ብዙ እንዳይኖረም ናሽናሊዝም እንግዲህ አዎንታዊም አሉታዊም ተጽዕኖ አለ። በአንድ ሀገር ውስጥ ያለው ተጽዕኖ በዛው ልክ ነው። ፋይዳውም በጣም የጎላ ነው። ምንድነው ጥቅሙ ስንል እንግዲህ ብሔርተኝነት ከሌለ ሀገር አይመሰረትም። በነገራችን ላይ ለዚሁ ላደገው ቴክኖሎጂ በጣም ለተስፋፋበት የደረስነው ራሱ ናሽናሊዝም ነው። አሁን እኮ ዓለም ኮምፒት እያደረገች ያለችው ናሽናሊዝም ነው።
አቶሚክ ቦምብ ሲሰራ ኒውክሌር ይሰራል። ኒውክሌር ሲሰራ የኒውክሌር ማክሸፊያ ይሰራል። ይሄ ራሱ አንዱ ስቴት ናሽናሊዝም ነው። ሀገርን አጥብቆ ከመውደድ የተነሳ ነው እዚህ ድረስ እዚህ ፒክ የሆነው ቴክኖሎጂ ላይ የደረሰው ማለት ነው። እና ነገር ግን በኢትዮጵያ ኮንቴክስት ስናየው በተለይ በአሁኑ ባለንበት ደረጃ ኮንቴምፖራሪ ፖለቲካል ኢሹ ላይ ስናየው ግን በጣም ተጽዕኖ አሳድሮብናል። አልተጠቀምንበትም። ምንም ጥቅም ላይ አልዋልነውም። ትናንትና አባቶቻችን ናሽናሊዝም ያደረጉት ሀገር ምስረታ ነው እያልን ያለው ትልቅ ሀገር ነው የመሰረቱት። ሀገር ኢትዮጵያን የሚለውን ነገር ማጥቆ ነው። ዛሬ ደግሞ እኛ ናሽናሊዝምን በብሔር አድርገናል። የቲፒኤልኤፍ የትግራይ ነፃ አውጪ፣ ኦነግ የኦሮሞ ነፃ አውጪ፣ ኢትዮጵያን ነፃ አውጪ ግንባር እያልን ኤርትራ ቲፒኤልኤፍ ኤርትራ ፒፕል ላይበሬቲ ፍሮንት እያልን እነዚህ ፓርቲዎች በመመስረት ናሽናሊዝም በማህበረሰቡ ዘንድ አንድነት ነው። ስለዚህ ናሽናሊዝም ያደረግነው እኛ በወጠኝነት ነው። በወጥ ነው የሚመስለው። ይሄ ደግሞ ብሔርተኝነት ፍጹም ኤክስትሪም ነው። በመካከል ላይ የሚያመጣው ነገር መጨራረስ፣ መገዳደል ነው። ለምሳሌ ኤክስትሪም የሆነ ናሽናሊዝም ናዚ ፓርቲ ማሰብ እንችላለን። ናዚ የጀርመኑ እንግዲህ የጀርመን ህዝብ ከሁሉም በዓለም ካለው ህዝብ ልዩ ነው፣ የተለየ ነው። ስለዚህ ዓለምን ማስተዳደር ይችላል ብሎ በመንዛት ነው እንግዲህ የጀርመን ህዝብና ያኛል የፓለስታይን ዜጎች በጅምላ እንዲገደሉ እንዲጨፈጨፉ ያደረገ እንግዲህ ይሄ ነው። ፕራይቬት ስፔር ነው። ፖለቲካ ፕራይቬት ሳይሆን ፐብሊክ መሆን አለበት ነው። እሱ ግን ፕራይቬት ያደረገውና የግል ኢንዲቪዥዋል አደረገውና ናሽናሊዝም ትልቅ ጉዳት አመጥቷል ማለት ነው። ነገር ግን ወደ ጥቅሙ ስንመጣ ግን እነዚህ የኦቶማን ተርኪሽ ኤምፓየር ቁጥጥር ስር የነበሩ ወደ 17 የሚሆኑ ሀገሮች ነፃ የወጡት ናሽናሊዝም ነው። ዩኒፊኬሽን ኦፍ ኢጣሊ ለመምጣቱ ምክንያት ናሽናሊዝም ነው። ስለዚህ ናሽናሊዝም ወሳኝ ነው። ግን ደግሞ ከየት ጋር ነው መጠቀም? እንደ ኢትዮጵያ ስናመጣው ግን ናሽናሊዝም አልተጠቀምንበትም። እኛ ናሽናሊዝም የሚያስፈልገው ኢትዮጵያ ብቻ ላይ ነው። ኢትዮጵያን ከሌሎች አፍሪካ ሀገሮችና ከዓለም ሀገራት ጋር አንጻር ነው ልንወዳት የምንችለው እንጂ አማራን ብቻ በመውደድ አይደለም ኔሽን የምትመሰረተው። ስለዚህ በአሁኑ ፖለቲካ ላይ ይህ ተጽዕኖ በጣም አልፎብናል፣ እየጎዳን ነው። ስለዚህ መስራት ያለብን ምንድነው? ብሔርተኝነታችን ሊሆን የሚችለው አማራን ወይም ኦሮሞን ወይም ትግሬን እንደ ህዝብ፣ ኢትዮጵያን ደግሞ እንደ ሀገር የመመስረት አባዜ ሊኖረን ይገባል። ይሄ ካልሆነ ቀጣይ ልንመሰረተው የምንችለው ነገር የተከፋፈለች ኢትዮጵያ ነው የምንመሰረተው። ይሄ ደግሞ እንደገና ሀገር ምስረታ ነው። አሁን እኛ ናሽናሊዝም ምንድን ነው? ይገርመኛል እኮ ይሄ እኮ ተሰርቶ በ16ኛው በ17ኛው በ15ኛው መቶ ክፍለ ዘመን እኮ ዩኒፋይ አድርገው ጨርሷል። የዓለም ሀገራት እኮ አሁን እኮ ዋተር ፖለቲክስ የሚባለው የውሃ ፖለቲካ ነው የወሰው ያለ እንጂ አሁን ስቴት መመስረት እንደዚህ ናሽናሊቲ የሚባለው አልቋል ድሮ። እኛ ግን እንደገና እንደገና ያን ያህል መስዋዕትነት ተከፍሎ የተመሰረተች ሀገር ዛሬ ደግሞ እንደገና ወደ ታች ደግሞ እኛ ሌላ ኢትዮጵያ ላይ እኮ ብዙ ስቴት መሰረት የምናስብ ሰዎች አሉ። እንግዲህ ትግራይ ለብቻ ተገንጥላለች። የራስ ፍላጎት ነው። የሶስት የአራት ፖለቲከኞች ፍላጎት ነው። ይሄ ደግሞ የትም አይደርስም። ኢትዮጵያ ትፈርስም። በነገራችን መንግስት ያልፋል፣ ፖለቲካ ፓርቲም ያልፋል፣ ፖለቲከኛም ያልፋል። ሀገር ኢትዮጵያ ግን ለዘላለም ትኖራለች። ስለዚህ ውድ የኢትዮጵያ ህዝቦች ማስተላለፍ የሚፈልገው መልዕክት ምንድነው? ብሔርተኝነትን ከፖለቲካ ጋር አያይዘን አንጠቀምበት። ሀገራችንን ከወደድናት ከሌሎች አንጻር ለማሳደግ ጥረት እናድርግ። አባቶቻችን በዛ ልክ ነው ያሳዩ። ልዩነት እንኳን ቢኖር ለምሳሌ በአድዋ ጦርነት ጊዜ እኮ ምኒልክ ወደ ዘመቻ ሲሄዱ የደቡብ ገዥ የነበረው ወላይታን ያስተዳድር የነበረ ሰው ነው አምጥተው ሴንተር ላይ እንዲያስተዳድር አድርገውት ይሄዱ። እንግዲህ በዛ ሰዓት የወላይታው መንግስት አንድ ላለመሆን ጥረት አድርጎ ነበር የራሱን ሀገር ለመመስረት። ነገር ግን ምን ያህል ሀገራቸው እምነት እንዳላቸው የሚያሳየው ነገር ምኒልክ አምነው ያን ሰው አምጥተው ዙፋን እንዲቆጣጠሩ፣ እሳቸው ግን ወደ ጦር ነው የዘመቱት። አሁን መተማመናቸው ራሱ ምን ያህል ያስደስታል። ዛሬ ግን እኛ በመካከላችን መተማመን፣ ዛሬ የአማራ ልጅ ሌላ ትግሬ እየገደሉ ነው፣ የአማራ ልጅ ኦሮሞ ይገኛል፣ የኦሮሞ ልጅ አማራ ይገኛል። ይሄ ነው ለእኛ ናሽናሊዝም። ይሄ ናሽናሊዝም አለ ጎጠኝነት ነው። ይሄ ጎጠኝነት ደግሞ ተጭንቅላት መጥረብ ናሮ ማይንድ የመጣ እንጂ ሰፋ አድርገን ብናውቅ ኖሮ
እንደዚህ አይነት ናሽናሊዝም አይመሰረትም። አማራ እያልክ አማራ ውል የምትል ሰው ትግሬ የምትል ኦሮሞ የምትለው የትም አይደርስም፣ ታልፋለህ ማለት ግን መጥፎ ጠባሳ ጥለው ታልፋለህ። ትናንትና በነበሩት 30-40 ዓመታት ውስጥ በተጣለብን ዘረኝነት ነው ሊፈርስ በማይቻል በትልቅ ሐውልት የተሰራብን ዘረኝነት ነው ለዛሬው እንደዚህ የሚያፋጅን የቲፒኤልኤፍ ወይም የተሻለው የዲሞክራቲክ ኮንስቲቱሽን ኢትዮጵያ ብሎ የመጣው መንግስት ነገር ግን በውስጥ አማራ ህዝብ በሌሎች ብሔሮች ጋር ሪሌሽን እንዳይፈጥር ጦት ቆርጧል፣ አሰድዷል። የደቡብና የኦሮሞ ሰዎችን ገዝቷል በባሪያ ንግድ እየተባለ በውሸት የኢትዮጵያ ህዝብ አማራን እንዲጠላ የተደረገበት ዘመን ነው። ይሄ የትም አላደረሰንም። ስለዚህ አሁን ምንድን ያደርግ ያለብን ይህንን የወደቀ ታሪክ ጥለን አባቶቻችን ያስረከቡልን ውጤታማ የሆነ ታሪክ ልንቀጥል ይገባል። መልእክቴ ነው። አመሰግናለሁ። እጅግ አድርገን እናመሰግናለን። ቆይታችን እንደቀጠለ ነው። እየተመቻችሁ እንደሆነ አንጠራጠርም። አብራችሁን ቆዩ። እንግዲህ ተማሪ አብርሃም እጅግ ውብ የሆኑ ሀሳቦችን ሲያነሳልን ቆይቷል። ስለ ናሽናሊዝም ይህን ያህል ካወራን ስለ ሀገራችን ኢትዮጵያ እነ ቴዎድሮስ እነ ምኒልክን ስታነሱ ነበርና ስለ እነሱ ብቻም ሳይሆን አሁን ላይ ኮንቴምፖራሪ ፖለቲካል ኢሹ ላይንም እናነሳለን። አሁን ያለውን መንግስታትንም እንፈትሻለን። ያሉን ሀሳቦቻችን ሪፍሌክት እናደርጋለን ማለት ነው። ስለዚህ በዛ ልክ ነው ማለት ነው መወያየት የምንችለው። ኮሜንት ላይም አሁን ስላለው መንግስት ማውራት አለባችሁ የሚል ኮሜንት አይተናል። እንናገራለን፣ እናወራለን እና እስኪ እንደ ቴዎድሮስ ያለ ንጉስ እንደ አፄ ምኒልክ ያለ ነገስታቶችን የሚተካ ንጉስ መምጣት የሚችልበት ሁኔታ ላይ ነው ወይ አሁን ያለ ነው የሚሉትን ሀሳቦች እስኪ እናንሳ። አመሰግናለሁ። ሀገሬ ኢትዮጵያ በርካታ የድንቅ ህዝቦች መፈጠሪያ የሆነችው ኢትዮጵያ ብዙ በጣም ኩራት ያላት ሀገር ናት። በጣም ማለት ነው ድንቅ ህዝብ ያላት ነው። አማን ነው ወይ ጎጃም፣ አማን ነው ወይ ዳሞት፣ አማን ነው ወይ ጎንደር፣ አማን ነው ወይ ሸዋ፣ አማን ነው ወይ ወሎ፣ አማን ነው ወይ ዳሞት፣ አማን ነው ወይ ጎጃም። አገሩን ቀላቢ የምርቱ ባለቤት ይላል። ዛሬ ቆራጥ ይሻል በሙሉ ጀግና የጀመረው አለ ረጅም ጎዳና ወገን ተረባረባ ያቋርጥ ስንቁ እድገት ነው ዘመቸው ልማት ነው አትኩ በሚሉ ስኞች ህዝቡን ያጀገነ አረ ጸረ ብሔር አረ ብሔርተኝነት አትፈታተነኝ፣ አረ ተው ችግር አትፈታተነኝ፣ ለአንተም ግፉ በዛ እኔን መረረኝ በሚሉ ስንኞች ህዝቡን ያጀገነ ጣሊያን ጭኖ መጦ መድፍና መትረጊስ የኢትዮጵያን ባህል እምነት አገሬን ሪሶርሷን ሊያፈርስ የኢትዮጵያ ጀግና የምኒልክ ልጆች በጦር በጎራዴ በጋሻ በክንዴ ድል አድርጎ ሲመለስ አላየህም እንዴ? ተው ተመለስ ሀገሬ፣ ተመለሽ ሀገሬ፣ ተመለሽ ሀገሬ። ሀገሬ ኢትዮጵያ እባክሽን ወደ ነበርሽበት ከፍታችን ተመለስ የሚለው ርዕሱ ይሄ ነው። ሀገራችን ኢትዮጵያ የድንቅ ህዝቦች መፈጠር የሆነችበት ምክንያት በዚህ ነው። እኛ የተዋጋንን እግዚአብሔር እናምንን አጠቃላይ አንድ በመሆናችን ኢትዮጵያነታችን ስላገለጥን ነው ያሸነፍነው። ነጭ ቢመጣ ኢትዮጵያ ላይ በጭራሽ አይደፍርም። ስለዚህ ውድ የሀገሬ ልጆች ወደ ነበርንበት ህይወት ተመልሰን ዋናይቱን ኢትዮጵያችን እንድናመጣ ስል በአክብሮት ጠይቃለሁ። ዛሬ ስለነበረ ቆይታ አመሰግናለሁ። ክበሩልኝ። አመሰግናለሁ። እጅግ አድርገን እናመሰግናለን። ቆይታችን ያማረ እንደሆነ አልጠራጠርም። አብራችሁ ስለቀጠላችሁ እጅግ አድርገን እናመሰግናለን ማለት ነው። በአንጋፋው ዩኒቨርሲቲ በጎንደር ወደ ቀደመ ከፍታችን እንመለስ የሚል ርዕሶችን ይዘን መጣን። እንግዲህ ስለ ናሽናሊዝም አንስተን ማንሳት ሞክረናል። ጀነራሊ እንግዲህ ምንድነው እነሱን ነገሮች እየተወያየን ቀጥለናል ማለት ነው። ቀጣይም እንደዚህ መወያየት በሚያስፈልግ ሀሳቦች እንመጣለን ማለት ነው። እጅግ አድርገን እንወዳችኋለን። እናመሰግናለን። ድንቅ ውብ ሀገር፣ ውብ ህዝቦች፣ ወደ ቀድሞ ከፍታችን እንመለስ። እንወዳችኋለን። እናመሰግናለን።